አሳበደችኝ። ሱስ በሱስ ሆነ። ሰው ይህን ሁሉ ዓመት ኖሮ ለማን ልናገር? አስታርቃለሁ አለ እሱ ነገር ብሏል። የቤቴ ገማ ልብሴ ገማ አብዛኛውን እሷ አንድና አንድ የምትፈልገው ገንዘብ ነው። ለማን ልናገር? ምን ላድርግ? ኧረ ንገሩኝ። ምን ላድርግ? ሰው ብቻውን ሲሆን እኮ ይከብዳል። አሁን ገማ ሴት ያመጣል፣ ሴት ያወጣል ስላችሁ ገንዘብ ከፍቅር ይበልጣል። ዘመኑ ነው። እኔ በስደት ዓለም ቆየሁ። ይህን ያህል ቤት ተሸክሜ ተቀምጬ ሴት ያመላልሳል፣ ያስወጣል ስላችሁ አንድ የበሰበሰ ቆርቆሮ አለ ካላት ገበያ የማያወጣ በአሁኑ ሰዓት ገበያ የማያወጣ ገንዘብ ነው። ቢሸጥ ገንዘቡ ገንዘብ አይሆንም፣ ግን ልጆቹን በቃ ሻራ ላይ መጣ ነው። እርግጠኛ ነኝ ምን ያለ ወንድ መቼም ሴት ልጅ እንደዚህ ዝም ብላ አልፈልገውም አትልም። 26 27 ዓመት አብረን ተቀምጠን እኔ እኮ ነኝ አመጣኋት። እኔ ራስ አምጥቼ እኔ ላይ ያረግፍ ነው ግፍ ነው። ማንነቱን እኮ አላውቅም። ወዳጆቼ ሙሉ ለሙሉ በቃ ወጣ ስሜን አጥፍታለች። ይቀናል፣ ይወጣል። ሌላ ሴት ባልበሷ ቀናል። ይሄ እኮ የማበድ ምልክት ነው። ብቻዬን አንድ ቤት ዘግቼ መቀመጥ ማለት በጣም የሚገርም ነው። ይቀናል፣ በሚስቱ ይቀናል። ምን ማለት ነው? በሚስቱ ማይቀናም እንጂ ማን ነው? በሚስቱ እንስሳም አይደራደርም። ሙሽ ሰው እንስሳም አይደራደርም። ሰው መለያየት እኮ ካለበት በሰላም ነው። ሙሽ ከቤት አባሩ ምን ችግር አለ? ትውሰደው፣ ሁሉንም ትውሰደው። የወሰደችው እኮ ነገ ይመጣል። ተገልብጦ ወደ እኔም ሊመጣ ይችላል። ምን እሺ ብላለች። አሁን እሷ ምን አይነት ነገር ጠንስሳ ልጠብቀኝ እንደሆነ ምን አውቃለሁ? ምንድን ነው ማለት ነው? ምን አውቃለሁ? ምን አይነት ነገር ነው ጠንስሳ የምጠብቀኝ? አሁን ምን ልትል ነው? ባለፈው መኪናውን ለእኔ ከፈረመልኝ እገባለሁ አለች። ይግመቶ ይግባ አለች። እሺ መኪናውን ባሉ ችግር የለም እፈርምላታለሁ። ግን መኪናው ከተፈረመላት በኋላ ይህ ሀገር መቼም የሰይጣን ነገር ነው። ምስጢረኛ የለኝ፣ ጓደኛ የለኝ። አጠገቤ ይስቃሉ፣ ይጫወታሉ። ከጀርባ ለማነው ከጀርባ ሌላ ናቸው። ለማን ልናገር? እንትን ብለው መኪናው እንግዲህ ውሰደው ብዬ በራሴ ሰዓት ወስኜ ከገባው ልጆችን ብዬ
እንዲህ ኧረ የበሰበሰውን ጫማዬን ልቀር እንዴ? ገለ በቃ ተቀይሯል እኮ ጊዜው ተቀይሯል። ገንዘብ ሆነ ጊዜው ገንዘብ ሆነ። ባለኝ ጊዜ አብሬ በልቻለሁ። በሰው ሀገር አዋረደችኝ። ሰው አረኩኝ። ጠላቴ ማን እንደሆነ አላውቅም። ታስቡ እናንተ የኔ ጠላት ማን ነው? አላውቀውም። ስለ እውነት ነው የምላችሁ። የኔ ገዳይ ማን እንደሆነ አላውቅም። ገዳይ ፈጣሪ ነው። ሰው ሀገር ሞቴን አያርገው። አስገደለችው። አሁን ለበኋላ ብሎ ገደለው። ለራሱ አይከብዳትም እንዴ? አሁን ማን ነው? አሁን እኔ እስኪ መጠራጠር ሲነሳኝ አልፈልግም። ንብረቴን ነው የምፈልገው። ማለት እኔ ንብረቱን ፈለግኩኝ። በእኔ በስሜ ነው ያለው። ብፈልግ እኮ ሽጬ ልጄን ይዤ ሰርቄ መውጣት አያቅተኝም። ጉድ እኮ ምን አይነት ዘመን ነው? ምን አይነት ዘመን ነው? የኔ ነገር ምን አይነት ስደት ነው ይሄ? ወይ ቤተሰብ አይረዳ ወይ ለራስ አትሆን። እንዴት ነው የሚኮነው? ኑሮ እንዴት ነው? አሁን ጫቱን እየበላ ገንዘብ ውስጥ እንዴት ይቀመጣል? ሰውም የሚለው ይህን ነው። ምን ላድርግ? ሰው እኮ ወዶ አይደለም ሱሰኛ የሚሆነው። ሱሰኛ የሚሆነው ወዶ አይደለም። ሰው እኮ ጫት የሚቅም አሁን እኔ በጣም ጫት መቃም እንግዲህ በቅርብ ጊዜ ነው ትንሽዬ መቃም የጀመርኩት። ቃሚም አድርገው ግን ወዴት ሊድ አሁን እወጣለሁ። ተሽከርክሮ መጥቶ ይቆማል። ቤንዚን መጨረስ ነው። የሆነች ትንሽዬ ስራ ነው የምሰራው እዛ ያለ ቤት ኪራይ ይከፈላል። ለብቻ እየተገፈገፉ ልጄም እዛ ጋር ችብስ ትላለች። እሷ ጋር ቆማ የኔ ነገር ነው የኔን መኪና ነው የምጠብቀው። ባባ ትላለች። በዛ ወደዛ ሲሄድ ግልምጫዋ ደግሞ መጣ ነው የምትለው። በዛም አቆም ሰው በ50 የምሰራው በ50 ሺህ ሪያል 40 ሺህ ሪያል ቤት ኪራይ ይከፈላል። 10 ሺህ ሪያል ነው የሚተርፈው። ከዛ በኋላ አንዳንድ ተባራሪ ካገኘው ተባራሪ ማለት ነው እንግዲህ እንደዚህ ምሽዋር ኮንትራት ምናምን አንዳንድ ጊዜ ሴቶች ካገኙ ይዘውኝ ይሄዳሉ። 1 ሺህ 2 ሺህ አለቀ። ችግር እኮ ነው። አማክረህ እኮ የሚፈታልህ ሰው ቢኖር ጥሩ። ወይ እናቴ ከጎኔ ሄደች ለማን ልናገር? 13 ዓመት ነው። እሷ በዛ ተማራለች። እሱ ነው እያለች ልቦና ያውቀዋል። ብቻዋን ማሆን አለ የቱና በደን ብቻዋን ማለት ነው። አልፈልግም። አሳዳጊ እንዲኖራት ይችላል እንጂ ልጅ ዛሬው ቀው እየበላ ነው። ዛሬ የሆነች ነገር አገኘሁ። የወሰድኩት ሰውዬ ጭንጫት ሰጠኝ። አያችኋል? ጭንጫት ሰጠኝ።
ወደ ቤቴ ልግባ ብዬ ገባሁ። ትንሽ ነከስ ሳደርግ ጫማው